ቤተ ክርስቲያናችን ለመከራ ተጋልጣለች። ግን እናሸንፈዋለን፣ እናልፈዋለን። ትነሳለችን። ክርስቶስ እንዲህ እንዳለ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ግን አባ በጣም ብዙ ነው መከራው። ነገር ግን አንድ መሳሪያ አለን። እጆቻችን ለጸሎት የተዘረጉ ናቸው። በተለይ የመናኝ ባህታውያን አባቶቻችን። በእነርሱም ጸሎት ልዑል እግዚአብሔር ቁጣውን ከዓለም ይመልሳል። ሕይወታቸው ሙሉ በምስጢር የተሞላ ነው። ሕይወታቸው በምስጢር የተሞላ ነው። በምስጢር የተሞላ